እና ባለ ደብዳቤው አንተ ነህ? ምንድነው? ምን ጀመራችሁ? አረ ምንም አንተ ጋር ተቀምጦ የነበረውን ደብዳቤ ሰጥቻት ነው። እንደዛ ነው እንዴ? ታዲያ ለምን ፀሐይ ላይ ጥላ ላይ ቁጭ ብለን ብንኖር አይሻልም? አይ እኔ እንኳን እቸኩላለሁ ልሂድ። ይሻላል? አዎ። ሸጋልጅ ባሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍቴ የለው ፋታ። ቆይ አንተ ባለ ደብዳቤው እኔ ነኝ ብሎ መናገር ከብዶ ነው? ቃላቶቹማ ቀላል ናቸው፣ ግን እሷ ፊት ቆሜ መናገር ከበደኝ። ይኸውልህ ህይወት ሁሌ በአንድ አይነት መንገድ አትቀጥልም። ለምሳሌ እኔን ተመልከተኝ። በአንድ ወቅት ጥሩና የተመቻቸ ህይወት የምኖር ሰው ነበርኩ። አሁን ደግሞ ያለሁበትን ቦታ አይ። እንዴት ሳድርጌ የሆዴን ላሳይሽ። ስለዚህ ሁሌ ትጠብቀኛለች ብላ አታስብ። መቼ ተስፋ ቆርጣ እንደምትሄድ አይታወቅም። ጨነቀኝ ጠበበ። ቆይ እሺ ምን ላድርግ? አሁኑኑ ንገራት። አሁን? አዎ ባለ ደብዳቤውም ሁሌ የምፈልገውም ሰው አንተ እንደሆንክ ንገራት። ድማም ወድጄሻለሁ ፍቅሬ። በል ተነስ ሂድ ንገራት። አካል ፍቅርሽ አለብኝ ኩብተያት ፍቅሬብኝ አንቺ ጤና ሆነሽ ፍቅሬ እኔተናያት ሆፕ ጎብዬ ሆፕ አሻንተ ያራዳጅ ትንግቴሪ በቃቶኝ እኔ ራሴ የምለው ሰው አለኝ። እንዲህ ስትቆጪ እኮ እንዴት እንደምታምሪ። በእናትሽ አንዴ ተቆጪ። እናንተ ሚኪያው ያማን ያ ሚስዩ ሞ በጣም ያው ልቀቋት። አይዞ እንለቃታለንሽ አታስብ። እሺ አንበሳው እዚህ ጋር ምን ይታያል? ለሌላ ጊዜ የምትሳፈጠውን ሰው ወቅ። እሺ ትዝታህ ልውሰድ ብለሽ ላክሽብኝ ፍቅርህንም ውሰድ ብለሽ። ወይኔ እንዴት ነው? በጣም ተጎድተሃል እንዴ? ቆይ መተውኝ ነው ወይስ መትቻቸው? መውደድ ነግሬያት ዛሬ ቢውጣለኝ ምን አለ። እስከ ዛሬ ስጠብቅ የነበረው አንተን ነው? አዎ። የት ሄድክ?